ሰላም ጤና ይስጥልን። ከመሃል ዜና ትኩስና አብየት መረጃዎችን ይዘላችሁ ቀርበናል። በዛሬው ዜናችን በአማራ ፋኖ አመራሮች መካከል የተፈጠረውን የቃላት ጦርነትና የአቶ እስክንድር ነጋን አዲስ መግለጫ እንዲሁም በትግራይ ክልል የቀጠለውን የድሮን ጥቃትና ከአፍሪካ ህብረት ተወካይ ጋር የተደረገውን የሰላም ውይይት በመጨረሻም የቀድሞ ከፍተኛ መንግስት ባለስልጣን አቶ ገዱ አንዳርጋቸው ቪዲዮ በማህበራዊ ሚዲያ ያስነሳውን ሰፊ የፖለቲካ ክርክር ይዘላችሁ ቀርበናል። እስከ መጨረሻው መከታተላችሁን እንዳትረሱ። በመጀመሪያ በዋና አጀንዳችን እንጀምራለን። በአማራ ክልል በሚንቀሳቀሱ የታጠቁ ኃይሎችና አመራሮች መካከል ያለው የውስጥ ልዩነት እየሰፋ መምጣቱ ታውቋል። የፋኖ አመራሩ አቶ እስክንድር ነጋ ከጀርመን ድምጽ ጋር ባደረጉት ሰፊ ቃለ መጠይቅ አሁን ባለው የአማራ ፋኖ ህዝባዊ ድርጅት አመራር ላይ ጠንካራ ስሞታና ትችት አቅርበዋል። አቶ እስክንድር እንደገለጹት ከሆነ አሁን ያለው አመራር ህጋዊ መሰረት የለውም፣ ሂደቱም ግልጽነት ይጎለዋል ብለዋል። አክለውም ድርጅቱ ከሌሎች አካላት ጋር ያደረገው ጥምረት ጸረ አማራ አቋም ካላቸው ኃይሎች ጋር የተደረገ ነው ሲሉ በጽኑ ወንጅሏል። አቶ እስክንድር በዚሁ ቃለ መጠይቃቸው በህይወታቸው ላይ በርካታ የግድያ ሙከራ እንደተደረገባቸውና ከአደጋ ማምለጣቸውንም ይፋ አድርገዋል። ይህን መግለጫ ተከትሎ በአቶ ዘመነ ካሴ የሚመራው የፋኖ አካል በበኩሉ ወዲያውኑ የማስጠንቀቂያ መግለጫ አውጥቷል። አቶ እስክንድር ቀደም ሲል የነበሩ አደረጃጀቶችን ትተው በራሳቸው ፍቃድ መውጣታቸውን በማስታወስ አሁን የሚያደርጉት እንቅስቃሴ አዲስ የከፋ ክፍል ሊፈጥር ይችላል ሲሉ ከሰዋቸዋል። በማህበራዊ ሚዲያ ላይ የሚንቀሳቀሱ ተንታኞችም ሂደቱ በታጣቂዎች መካከል መጠራጠርን በመፍጠር የትግል ሂደቱን ሊያስተጓጉል ይችላል የሚል ስጋቶች እየገለጹ ይገኛሉ። ወደ ሌላ ዜና ስናልፍ በትግራይ ክልል ከተመዘገቡ አዳዲስ ወታደራዊና ዲፕሎማሲያዊ ክስተቶች ጋር እንቆያለን። የአፍሪካ ህብረት የሰላም መልእክተኛ ኦሉሴጉን ኦባሳንጆ በድንገት መቀሌ መግባታቸውን ተከትሎ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የተደረገው ውይይት ይፋ ሆኗል። ህወሓት ከፌዴራል መንግስት ጋር ለሚደረግ ማንኛውም ድርድር የኢኮኖሚ ማዕቀቦችን ማንሳት፣ የታጠቁ ኃይሎችን ማስወጣትና የተፈናቀሉ ሰዎችን መመለስን ጨምሮ 5 ዋና ዋና ቅድመ ሁኔታዎችን ማስቀመጡ ተገልጿል። ይሁን እንጂ የዲፕሎማሲ ጥምረቱ በተጀመረበት በዚህ ወቅት በምስራቃዊ ትግራይና በአድዋ አካባቢዎች የድሮን ጥቃቶች መቀጠላቸው ተዘግቧል። የፌዴራል መንግስት ጥቃቶችን የሚፈጽመው የታጠቃቸውን የህወሓት ወታደራዊ ይዞታዎች ለማዳከም እንደሆነ ቢገልጽም ህወሓት በበኩሉ ይህ አሰራር የሰላም ሂደቱን የሚያስተጓጉልና ውጥረቱን የሚያባብስ ነው ሲል አቤቱታ አቅርቧል። በመጨረሻም የቀድሞው የአማራ ክልል ፕሬዝዳንትና የኢፌዴሪ የውጭ ጉዳይ ሚኒስትር የነበሩት ዶክተር ገዱ አንዳርጋቸውን ያሳያል የተባለው ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ ቀጥሏል። ቪዲዮው አቶ ገዱ በአሜሪካ ውስጥ በፓርኪንግ ስራ ላይ ተሰማርተው የሚያሳይ ነው በሚል የተሰራጨ ሲሆን ይህንን ተከትሎ በርካታ ታዋቂ ፖለቲከኞች አቋማቸውን እየገለጹ ይገኛሉ። ፖለቲከኛ ጁሃር መሐመድ በሰጠው አስተያየት አቶ ገዱ እንደ ብልጽግና ባለስልጣናት ህዝብ ከመግደልና ከመዝረፍ ይልቅ በገዛ ጉልበታቸው ሰርቶ መኖራቸውን አደንቃለሁ ሲል ቪዲዮ ያሰራጩት አካላት ሰራተኝነትን ለማንቋሸሽ ያደረጉት ሙከራ ተችተዋል። በሌላ በኩል የኢዜማው ከፍተኛ አመራር አቶ ግርማ ሰይፉ በበኩላቸው የመንግስት ደጋፊዎች አቶ ገዱ ለማንቋሸሽ የሄዱበት መንገድ ተቀባይነት የለውም ብለዋል። አቶ ግርማ አክለውም አቶ ገዱ አሁን የያዙትን የፖለቲካ ተቃውሞ አቋም ትተው ወደ ሀገር ቢመለሱ የተሻለ እንደሆነ ምልከታቸውን አስቀምጠዋል። ቪዲዮው እውነተኛ ይሁን አይሁን በግልጽ ባይረጋገጥም ጉዳዩ ከግለሰብ አልፎ የባለስልጣናት ከስልጣን በኋላ ያለው ህይወትና የስራ ክብር ላይ ሰፊ የህዝብ ውይይት እንዲቀሰቅስ አድርጓል። እስከ መጨረሻው ስትከታተላችሁን ከልብ እናመሰግናለን። በዛሬው መረጃችን ላይ ያላችሁን አስተያየት እና ሀሳብ ከታች በኮሜንት መስክ ላይ አስፍሩልን። ቪዲዮ ለሌሎች እንዲደርስ ሼር በማድረግ አጋሩ። ወቅታዊ እውነተኛና ፈጣን መረጃዎችን በየዕለቱ እንዲደርሷችሁ ማለዳ ኒውስን ሰብስክራይብ በማድረጋችሁን እንዳትረሱ።